ወደ ሰርጉ ናችሁ? አዎ ማለት ነው። አንዴ ለለፍስ ሞታቸው ነው በዛ ጋር ተርበል ሞት እንዴ ድግስ ባዶ እጄን ከሚል ምን ነው ባዶ እጃችሁ? ምን ነው ማዘር የበሱሰክ ነገር አሉት። በባዶ እጅ ነገር እኔስ ያምርብኛል። ወይን ይዤ ነው የምሄደው ሰው ቤትም ስሄድ ቀልደኛ ገበሬ አሉ። በሌለኝ ገንዘብ የገዛሁትን ወይንማ ማንም ሳያይ ልገባ ያቺ ቡጥናት ናት። እሰይ እንኳን ደስ ያለሽ እናቴ እንኳን እንኳን ደስ ያለሽ። እውነት ይኸው ወይን አመጣሁልሽ። በእውነት ተቸገርሽ? አይገባም እኮ አያስፈልግም ነበር። ኧረ ዋናው ጤና ደግሞ ለወይን። ኧረ አዳራሹ በዚህ ነው። እኔ ደግሞ ጥሎብኝ ሰው ስጦታ ይዞ ሲመጣ ካላስቀምስ አይመቸኝ አሉት። ወይ ምን ነው አፈርሶን? ኧረ ከምሳው በኋላ አትከፍቹም እናቴ? በፍጹም ተቸግረሽ እዚህ ድረስ መተሽ ሳልቀምስልሽማ አይሆንም። ፊልተር ጠላ? ምን ነው ፊልተር ጠላ? የምን ጠላ? ወራዳ አሮጊት። ድሮም ያንቺ ጸባይሽን ስለማቅ ነው ሲኔን ይዤ የመጣሁት። ውጪ ከዚህ ሂጂ ብያለሁ። ጠርሙሴን ስጪ። እምቢኛው አንድ ጎረስኩልህ አልፈልግም። ጅሎች እኔ ጉዴ ፈላስ ደነገጠችኝ። ቤቢ አስተካክል ነው ይሄንን ምን መለሳቀቶ ወለፈው ጥፋት ደግሞ አረሳሁት። ቆንጠጥ እኔ መቆንጠጥ ፈራለሁ። እምቢኝ መቆንጠጥ አልፈልግም። እምቢኝ መቆንጠጥ አልፈልግም። ቤቢ ታይም ይባል ነገር እኮ አለ። ጊዜ አቃጣሽ ያናግጣል። እንኳን ደህና መጣችሁ። ነጽክስ እባላለሁ። ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። እሺ አሁን ከምን እንጀምራለን መሰላችሁ? ስራችንን የምንጀምረው ዳንስ። ለስራው ማማር ሲባል ለቀቅ ማለት አለ። ሁሉ ጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ ማሽተት አለብሽ። የቀጠርነው ዌዲንግ ፕላነር መስሎኝ። አቤት አናገርሽ እና እስቲ ሰሞን እናቴ ተረጋጊ። እሺ እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት። ስራውን ለመጀመር አንገቷን ያዛት፣ ወገቡን ያዡ፣ አትለጣጠፉ። እንደዚህ ተጠቀስ ብለህ ያዛት ነው ያልኩት እኔ። ወገቧን ያዛት፣ ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽን ነው እንዲያስቆም አንቺ። ወገቤ እዚህ ጋር ነው። እሷን ስታይ ለምን እንደምትጀናበረው ነው ወገቤ። ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር ነጽክስ አለዶ የደወለው ያጋሽ መስፍኔ ልጅ አይደል እንዴ? ወይ እድል ዛሬ ቀንቶኛል በይ። አሜሪካ እንደሆነ ሄዳችሁ አይደል? እኔ እንደሆነ ለማሽቃበጥ የተፈጠርኩ ነኝ። ላሽቃብጥ እንጂ ወይ እንዴት ነው የጋሽ መስፍኔ ልጅ ወለዱ እንዴ? ወለድክ እንዴ? እቺ የመሰለሽ ልጅ ታዲያስ ሳሙ በደንብ ሳሚ አባት አሜሪካ ገቡ። በጣም ቆንጆ ልጅ ነው የወለድከው በእውነት። እሰይ ስልል እንኳን ወለድክ። ሀብታም ይብዛ ይባዛ በእውነት። ውይ እኔ ብር ልስጠው ለሱ። የዘመኑ ልጆች ብር አልፈልግም ይላል። እኔ በእውነት አንተ ልስጠው። እምቢ እንዳትለኝ ንገረው። እምቢ እንዳይለኝ አይ ቆይ ስልክ አባት ሲመጣ ይሄንን ብር ሰጠችኝ ትለዋለህ። እሺ ምንድነው የምትለው? ጎበዝ እኮ ነቄ ሀብታም ልጅ ጎበዝ እኮ ነህ። አምጣ በቃ ብር ሰጠሽ ነው እንዴ? 100 ብር ገበራሽ እኮ ነው። ሚሊዮን የለመደ ልጅ 100 ብር። አይ በሽ ቻው። ለማንኛውም እሺማ ሚሊዮን የለመደ 100 ብር ብሰጠው ኖሮማ ጸጸቱን አልችለውም። እሺ ሰላም ነው። ምን ሆነሽ ነው የቆየሽው? ኧረ ምን እንደሆንኩ አላየኸኝም? ክራሽን አይቼ ተደናበርኩልህ። አንቺ ለምንድን ነው ኩል ማቶኝ? መጣ በቃ በሲክስ ኩሉኝ። እሺ እንዴት ዋላችሁ? ዘበርስትልኝ ዳርና ወራጫለ ምንድነው? አረ ምንም ማለት ነው። አረ በመድኃኒዓለም ሸኮራ መሰለኝ። ወንድ ልጅ አምላክ አቺ በይ ጅብቼ መስያት እኮ ነው። ጀማናት እንዴ እኔ ጌታ አይደለም ከስቶ ሳይው እኮ ነው። ከስቶ ሳይው ምን ብቻው መስሎሽ የሰው ሰፈር መጥተሽ ልትበይ
አንቺ ጉንዳን ከየት ነው የመጣሽው? የሰፈር ነሽ? እኔ ምን ሰፈር አለኝና ነው እኮ ቀጥሎ ሰፈርን ልልለው እኮ ልበልሽ እንዴ? አራት በለኝ እቴለ ተው በእናትህ። ይሄ ደግሞ ምንድነው? አምጪ ብር ነው ይሄማ ያቶ ብራንድ እኮ ነው። ፊቱ እንደዚህ ሆኖ ሳይ ወንድም እንካ አለው። ይሄ ሞይስቸራይዘር ነው። ይሄ ደግሞ መታጠቢያ ነው። እዚህ ውስጥ ደግሞ ሲረሞች አሉ፣ ሳሙና አለ፣ የፀጉር ሻምፖ አለ። ሁሉም ማግኘት ትችላላችሁ ከሁሉም ኮስሞቲክስ ቤትና ከሁሉም ፋርማሲ ማግኘት ትችላላችሁ። በብዛት መረከብ ከፈለጋችሁ ደግሞ ከኤልኤች ኢንቨስትመንት ስልክ ቁጥራችሁን ደግሞ ከታች አስቀምጥላችኋለሁ። አቶ ወዴት ነው የምትሄጂው? ነይ። ሰላም፣ ከውሃና ማዕድን ሚኒስቴር ነበር የመጣ ነው። ውሃ ልንቆጥር ነበር። ደግሞ ቆጠር ቤት ውስጥ ነው እንዴ የሚቆጠረው? አይ አይደለም፣ ሾርባውን ማን ነው ቧንቧውን ነው የምንቆጥረው። ይሄን ድምጽ ግን አላውቀውም እንዴ? አንቺ ነሽ እንዴ? አሰላም አለይኩም። እንዴት ነሽ? ደህና ነሽ? ፕራንክ ተደርጓል። ካሜራ ፕራንክ? ምን ጀመርሽ ደግሞ? አረ በዚህ እኮ ሰላም ልበላችሁ ብዬ ግን እናቴ እዚህ ጠብቂያቸው አለች። አረ አዎ፣ እስከ 1 ሰዓት ሲል እዚህ ጠብቂያቸው ብላኝ። አሁንማ እኮ አፍጠር ሰዓት ደረሰልና ፈጠር ልንገባ ሾርባ ምናምን ግን አይደለም እኔ ሰላም እንዴት ናችሁ ለማለት ነው። በቃ እኔ ልሂድ ይሻላል። አሁን ልሂድ ወይ ከኛ ጋር እኮ ብታፈጥሪ። እሺ ቤተሰቦቻችን ዛሬ እኔና ቤቢ መተናል። ማሪ እሺ ዛሬ የምንወደው ምግብ ሼር እንደራረጋለን። አይንን ጨፍን። እሺ ማሪ አይንሽን ጨፍኝ። አቀንድና ወረስከኝ። አንቺ አዝብሩ የበላሽኝ ድፎ ዳቦ ነው። ዱቦ ወጥ አላርጂ ነው ጉራ አይደል? ድፎ ዳቦ አላርጂክ እንዳለ የሚታውቂ አንዴ። እሺ ፊት አበጠ እንዴ? አላበጠም። ፊት አበጠ። እሺ አይደናን አላበጠም። ምን ሴት ራስ በእናታችሁ ምን አይነት ሰውዬ ነው ይሄ? እሺ ምን አላት ልክ ብንቀያየር። ሰላም አንቺ አሳፋሪ ኤክስሽ ሞቶ እንደዚህ ለብሰሽ ትመጫለሽ? ሰርጌ ነው ይበለው ድፍት ለምን አይል ዝቅዝቅ ምን አርጎሽ ነው? አንተ የሰው መሰለ እንዴ? ሚስትን በብራንድ መስላት ይሉት ብራንድ አይደለች ቦንዳ ናት። ይሄ ቀማላም ቅጣም 7 ፊልሙ ጠብም ባላወርድለት ታዲያ ለምን መጣሽ አሁን? ለሆነ በላና ዘራራ ተረ አንቺ ይኸውልሽ አሁን እዛ ወፍራም ሰው ያይሹ ከአሜሪካ ነው የመጣው በአፋልጉኝ ነው የተገኘው። ይዘጋሉ። አዎ ምን የልጁ አባት ነው። የማ ኤክስሽ ነው። አንቺ ደግሞ አባቱ ከአሜሪካ የኔ ተንበለ አሁን ጀፋስት ነበር ራስ ተደፋ የኔ አባቴ ንቂታ ሳኮና አልቋል። ይኸውልሽ የቤተሰቦቹ ለብሶ እየቀሰቀሽ ነው። እባክሽ ተይ። በእናትህ በቃ እኔ እኮ አይሽ አባትዬው ሲናደድ የሚያደርገውን አያውቅም። ገና በገንዘብ ሳይገለሽ እንውጣ። እኔ የምገባ ጉድጓድ ውስጥ እኔ ጌታ ጠበለኝ ከአሁን በኋላ አጠገቤ እንዳደርስ ነግሬያለሁ። ወንጀለኛ እናንተ ኢንስፔክተር በደንብ አድርጋችሁ ጥፍልግ አድርጋችሁ ሰሩ። ኧረ ተይ የኔ ፍቅር፣ ኧረ ተይ። እኔ በአንቺ ፍቅር እንደዛ ስመካ አንቺ ትያሽ ቡምሻ ካላ ሄላል እንዴ? ኧረ እኔ ፍቅር ለአንቺ ብዬ ለፍቅራችን እኮ ነው ሁሉ ነገር ውስጥ የገባሁት። እኔ እንደሆነ ከአሁን በኋላ በርቀት በረጅም እንጨት ከሩቅ አልነካም። እሺ ለዚህ ነው በሬን ያደርኩት ማለት ብር የሰረኩት። አንቺ ፍረስራሽ በእኔ ገንዘብ ተሰርተሽ አንቺ ፍረስራሽ እሰሽ እንኳን ጥፍልግ አድርጋችሁ ሰሩት። ሰላም ስሚ አንቺ ይኸውልሽ ቤተሰብ ከሆንሽ ለከባድ ምርመራ ካናዳ ልንወስደው ስለሆነ ላሳውቅሽ ብዬ ነው። ሂድ አንተ ሂድ። ካናዳ ፍቅሬ፣ አንተ ለኔ ብለሽ ስታሰር ካናዳ፣ እኔ አንተን ልከዳ አላደርገውም። ሳጅን ምነግርህ ነገር አለ። ተባባሪ ነኝ፣ ተባብሬያለሁ። ቆንጨራ ወርጃለሁ። ገናዥ እኔ ነበርኩ። እኔንም ውሰደኝ ካናዳ። ውሸቷን ነው ፍቅሬ። ካናዳ የሆነሽ ምሽት ቤታቸው ልክ አይደለም፣ ብዙ ነገራቸው ልክ አይደለም። ይቅርብሽ ፍቅሬ እባክህ። አይሆንም የኔ ፍቅር፣ እመጣለሁ። አንተ እዛ ካናዳ ስትሰቃይ እኔ የምችለው ይመስላል? አይሆንም፣ ለእኔ አድርገው። እመጣለሁ። ወጣ ያንቺ ጣራለሽ ፍቅሬ። ማን ነው ካናዳ? ማን ነው? ሳጅን እባክህ ተባበረኝ። እኔ አባሪ ተባባሪ አናባሪ ነኝ። እባክህ እማ አድምጪኝ እንጂ ምንሽ ማየውልሽ ነገርኩህ እኮ አትከተለኝ አላልኩም? ካበርኩ እንዴ? ወይኔ በቃ አይጠራኝም። አሁንም አይጠራኝም። በቃ ያልሽ እማ አረማ ምንድን ነው የምታካብጪው? በቃ ቀለል አድርጊው እንዴ። ቀለል አድርጊው? ጭራሽ ልትመክረኝም ትፈልጋለህ? ኤክስኪውዝ ሟ ምን ሆኜ ነው? አበርኩ መሰለኝ። በቃ ከዚህ በኋላ የማይጠራኝም ሌላ ሴት ጋር እየደወለልኝ። ኧረ ነዚህ ተይ። አሁን አንዴ እሺ ብለሽ እኮ ብትሰሚኝ ሁሉን ነገር ታውቂዋለሽ። አንዴ ብቻ ስሚኝ። በቃ ምንድን ነው እንዴ? አካበድሽ በጣም። ከዚህ በኋላ አንድ እርምጃ ተራምደህ ብትከተለኝ አስቀበድዳለሁ። እሺ በቃ ከዚህ በኋላ አይደውልልኝም። ለምን ይደውልልኛል? እንዴ አንድ ደቂቃ ሆኖ ያመነዘረማ ሴቶቹ ጋር ይደውልልኝ።
እንቅልፍ መጥቶብሽ ነው? በአካል በጣም ነው የምታምሪው በእውነት ካሰብኩት በላይ። ወይኔ ምን እኔ ልጅ በሶሻል ሚዲያ የማውቀው በቃ ይልሽ ይሄ የምወደው ፈገግታሽን ይልሽ ያ ፈገግታሽን ነው በእውነት እንዴ አልጠበኩም። አፍረሽ ነው እንዴ? ምንም የሚያሳፍር ነገር የለም እኮ ይሄ አጫጭኝ እንጂ እያወራሽ ተይ በእናትሽ እኔንም አታሳፍሪኝ። አፍረሽ እያወራሽ እንጂ ምንድነው እናቱ አታወሪም እንዴ? ነው ይሄ አወቅኩሽ ናኩሽ ነው ስለመጣው ነቀሽ ነው ሲጀመር እናቃቸዋለሁ። እዚህ በሶሻል ሚዲያ ስትመጡና እንደዚህ በአካል ስትገናኙ የሚያረጋችሁን ነገር አለው ይልሽ ሲጀመር እዛ ላይ ሌላ ታሪክ ነው ያላችሁ። እኔ አክብረሽ አይደል ለመጣው አንቺን ላወራሽ ምንድነው የምትይው? ምን አይነት ሰው ናት በእናታችሁ? ታውቀኛለህ ሲጀመር ከዛሬ ጭኔ እናንተ ተገናኝ ተናቃለ ታውቀኛለህ ወይ? አንደው ታውቃለህ ዝም ብለህ ተወልክ ሳታውቀኝ አረጋሽ አቃለም የምትለኝ ታውቀኛለህ ወይ? ልቤን አይደል ወደድከው? ማነሽ አለዛራ አይተኸኝ ታውቃለህ ወይ? ሰው ሳያውቁ አይናቁ አለች። አንተ አሁን እዚህ ጋር ኢሞሽናል አድርገኝ ተነስቼ ልክስ ባረግስ እንዴ አርቲፊሻል ኢንተለጀንስ ወይኔ አርቲፊሻል ኢንተለጀንስ